ኦሮሚያ ፋኖ እንዳቋቋሙ ታውቃለህ አብይ እኔ የተወለድኩበት አካባቢ ላይ ፋኖ የሚባል ድርጅት አቋቁመው በእምነት ሲያቃጥሉ ነበር ቤት ያቃጥሉ ነበር ከዛ ስንመረምር የፋኖ መሪ ማን ሆኖ ቢገኝ የመከላከያ ደህንነት አባል የነበረ ሻለቃ አማራም አይደለም ደግሞ እንገር ከዛ ደርሰን ስናጋልጠው ገደሉት ራሳቸው አርሲ ላይ ሲሞክሩት ወለጋ ላይ ሲሞክሩት የነበረው ነገር በሙሉ የማጋጨት ነው ደግነቱ ምንድነው ህዝባችን አሁን ይሄን እየነቃበት ስለመጣ ለመቋቋም ያለን እድል ከቀን ወደ ቀን እየሰፋ ነው ብዙ ጊዜ አሁን የሚካሱ ነገር አለ ከፋኖ ጋር ሆነ ከወያኔ ጋር ሆነ yes እኔ ለኦሮሞ ህዝብ መብት ታገልኩ እንጂ የኦሮሞ ህዝብ ከሌላው ህዝብ ጋር ለማጋጨት በኦሮሞ ስም ኦሮሞንም ሌላውንም ብሄር የመበዝበዝ የመግደል የአንድ ሚጢጢ ሀገር ቅጥረኛ ሆኖ ሀገር የማፍረስ ፕሮጀክትን አልደግፍም እኔ ሀገሬ ከአማራም ጋር ከትግሬም ጋር ከሶማሌም ጋር ከአፋርም ጋር ሼር አደርጋለሁ የብሄሮች የህዝቦች እኩልነት ተከብሮበት ሼር በሆነ በሂደት ሲስተም ፈጥረን ምንድነበት ሀገር መመስረት ነው የሚፈልገው የኦሮሞን ሆነ የትግሬን ዘራፊ የአማራን ዘራፊ የምደግፍበት ምንም ምክንያት የለኝም ስለዚህ አሁን የሚገፉትን ነገር ወጥረን ትግላችንን እንቀጥላለን ወደፊትም ስራችንን የሚቀጥል ይሆናል አብይ በጣም አደገኛና መሰሪ በጣም በመጥፎ ጊዜ ፈጣሪ ምን እንደበደልነው ራሱ አላውቅም በመጥፎ ጊዜ የመጣብን መጥፎ መሪ ነው መጥፎ ጊዜ ምንድነው በዓለም አቀፍ ደረጃ የፓክስ አሜሪካና በአሜሪካ የበላይነት ስር ተመስርቶ የነበረው ግሎባል የዓለም አቀፍ ስርዓት እየተፈረካከሰ ባለበት በአካባቢያችን የበቀሉ የማከለኛ አቅም ያላቸው መንግስታት ደግሞ በጣም በከፍተኛ አግሬሽን በከፍተኛ አቅም አካባቢያችንን ለመቀራመት በሚያደርጉበት ጊዜ ላይ ስለ ሀገራዊ ስሜት የሌለው ሀገራዊ እቅድ የሌለው ነገን የማያቅ መንግስትና መንግስታዊነት ምን መሆንን የማይረዳ በቲዮሪም በፕራክቲስም የማይረዳ ለመረዳት ለመማርም ዝግጅት የሌለው ኤክስትሪምሊ ዴንጀረስ ነው የመጣብን እኔ ምን እንደበደልነው አላውቅም ፈጣሪ and at a very dangerous time an extremely dangerous person ነው የመጣው ይሄ የሚያደርገውን ነገር መቋቋም ያስፈልጋል ደግነቱ ካርዶቹን በአብዛኞቹ ተጠቅሞ ጨርሷቸው አሁን ሪዩዝ ሪሳይክል ለማድረግ እየሞከረን ያለው መነሻችን ላይ ያነሳነውን ጉዳይ ተመልከት ትግራይ ላይ የተደረገውን ህዝባዊ ጭፍጨፋ ከዜሮ ጀምሮ ኢትዮጵያን እኮ ሲመራ የነበረው ኢሳያስ አፈወርቂ አይደለም አብይ ነው ያንን ከፍተኛ ተስፋ የተጣለበትን ለውጥ ሃይጃክ አድርጎ ለግለሰባዊ ስልጣን በእብደት ለማጠቀም ባደረገው ሂደት በኦሮሚያም በትግራይም ጦርነት ውስጥ ከተተን ሰው ታውስ ከመጀመሩ በፊት የነበረው ሲያዘምት የነበረው የጥላቻ ዘመቻ በትግራይ ላይ በኦሮሚያ ላይ ሲያደርግ የነበረው ጥላቻ በስቴት ሚዲያ ሲደረግ የነበረው ጥላቻ ነው በተጨባጭ ችግር የፈጠረው ጦርነቱ ከተጀመረ በኋላ እሱ በሚያዘው ወታደርና ሚሊሻም እሱ በጋበዘው የውጭ ኃይልም ጉዳት እየደረሰ ያለ ያን ጉዳት የሚያባብስ ስራ ነበር ሲያደርግ ነበር ከጦርነቱ በኋላ አሁን እኮ የሚገርምህ ምን አይነት አይኑን በጨው የታጠበ ሰው መሆኑን የምታውቀው ከጦርነቱ በኋላ ዓለም አቀፍ ገለልተኛ የዓለም አቀፍ ምርምር ይካሄድ ሲደረግ እምቢ ብሎ ብሎክ ያደርጋል እሱ ነው አሁን ግን ያንን ቁስል አንስቶ ትግራይን ከአማራ ትግራይን ከኤርትራ ኦሮሞን ከአማራ ለማጋጨት ይፈልጋል አይሳካለትም ማለት አንችልም እኛ ዝምካል ባለፈው ቴዲ ነገር ያለው የዛሬ አመት አካባቢ ወደዚህ ነገር ዝምታይን ሰብሬ ስማታ ኦሮሞን ከአማራ ለማጋጨት አቅዶ ሲሄድበት የነበረው ነገር በጣም አደገኛ ስለሆነ ነው የመጣውበት እኔ በአማራ ፖለቲከኞች ዘንድ ብዙ ምንፈቀሰው አይደለም ለረጅም ጊዜ ተታገላቸው ነበር ወጥሬ መጥቼ ከነሱም ጋር መነጋገርና ያሉ ቁርሾችን ያሉ ቴንሽኖችን ማርገብ አስፈላጊ ነው ብዬ ሄድኩት ሁለቱን ለማጋጨት አሰፍስቦ ሲሄድ ነበር ምክንያቱም አማራና ኦሮሞ ጋይቶ ኦሮሞ ማከል ቁጭ ብሎ አማራ መደቆስ ትግሬና አማራ ማጋጨት ነው ፈልገው አንዱ ህዝባችን ማድረግ ያለበት ይሄ በጣም አደገኛ ሰው ስለሆነ መነጋገር ያስፈልጋል ውሸቱን ማክሸፍ ያስፈልጋል እሱ የሚገፋው በነገራችን ላይ አብይ ብቻ የሚገፋው አይደለም ቴዲ እንዳላስረዝምበት
የምትነዳው ፕሮጀክት የስቴት ዲስትራክሽን ሀገረ መንግስት የማፍረስ ፕሮጀክት ነው። ይሄን የምታረጋው ደግሞ የሚጠቅማት ከነን ስቴት አክተሮች ጋር ሉዓላዊነት ከሌላቸው አመራሮች፣ ጀነራሎች፣ አበጋዞች ጋር በመደራደር መዝረፍ ነው የሚመቻት። የአብይ ከፋፍለ ግዛ መሰሪ አካሄድና የኤሚሬት ፕላን ተመጋጋቢ ነው። ለዚህ ነው ሸሪክ የሆኑት። ይሄን ለማፍረስ የሀገራችን ልሂቃኖች በነገራችን ላይ አንድ ልጀምር ከህወሓት ጋር ተጣልተው የወጡ የትግራይ ሊቆች አሉ። ኮንሰርናቸውን አንደርስታንድ አደርጋለሁ። but be careful what you are digging ለትግራይ ህዝብ ላይ በጣም መጥፎ የሆነ ነገር ሊያመጡ ይችላሉ። ከህወሓት ጋር የሚደረግ ትግል I'm fine ህወሓትን በመታገል ነው ትርሴን የነቀልኩት። ነገር ግን አብይ ሌላ ጦርነት ከትግራይ ጋር እንዲገባ የሚገፋ ነገር ትግራይን የባሰ የሚያደቁስ ኢትዮጵያን የባሰ የሚያፈርስ መሆኑን አውቀው መጠንቀቅ አለባቸው። በተመሳሳይ ሁኔታ በኦሮሞ ውስጥ ሆነ በአማራ ውስጥ ያሉ ኤሊቶች አሁን እያወራን ያለነው ስለ ዲሞክራሲ ቅንጦት አይደለም። ሀገርና ህዝብ ይፈርሳል። ሀገርና ህዝብ ይፈርሳል ስለ ኢትዮጵያ ፈርሳ ትግራይ ለብቻ ወጣ ኦሮሚያ ምናምን እንደዛ አይደለም። እንደማሰሮ ነው የምንከሰከሰው። ይሄን ለማምጣት እየሰሩ ያሉ ኃይሎች ደግሞ በጣም ፓወርፉል ናቸው። የኢትዮጵያን ሀገር መንግስት የያዘው አብይና ካሽ እንደፈለጋት የምታዘንበው ኤሚሬትስ የጋራ ቁርኝት ሀገር ለማፍረስ ያለው አቅም ቀላል አይደለም። ይሄን ለመቋቋም ትልቁ ነገር እነሱ በሚያነዱት እሳት ላይ ውሃ ማርከፍከፍ ያስፈልጋል። ለዚህ ነው የሀገራችን ሊቃኖች የሀገራችን ህዝቦች መወያየትና መደማመጥ እነሱ በሚቀዱልን ለነገ መዘጋጀት ጠቃሚ ነው ባይ ነኝ። ለአፋርና የሶማሊያ